ምድር ላይ ሁሉም የሰው ልጅ የራሱ የእውነትና የውሸት እይታ አለው። ይህን የሚያገኘውም ከንቃቱ ወይም ንቃተ ህሊናም ሊሆን ይችላል፣ የውስጥ ንቃትም ሊሆን ይችላል። ብቻ ግን ከንቃቱ ከኮንሽስነሱ ነው የሚያገኘው። ሁላችንም የምንወለደው ወይም በተወለድንበት ዘመን ወይም በተወለድንበት ትውልድ ወዳለ አንድ ጥምር ኮንሽስነስ ወይም ምንድነው ድምር ኮንሽስነስ ውስጥ ነው የምንወለደው እንጂ እያንዳንዳችን ስንመጣ እንትን አይሰጠንም። ምንድነው ይሄ አዲስ ንቃት ለማበጀት ወይም የራሳችንን ንቃት ለማበጀት እድሉም አይሰጠንም፣ ቻንሱም የለም። ኦልሬዲ ወደ ተበጀ ከዚህ በፊት የነበረ ትውልድ ይዞ ወደ ቆየ ተጠራቅሞ ወደ ነበረ ድምር ኮንሽስነስ ውስጥ ነው የምንወለደው ወይም ድምር ንቃት ውስጥ ነው የምንወለደው። ስለዚህ መጀመሪያ አካባቢ ህፃናት ወይም የሰው ልጅ በህፃንነት እድሜው ወይም ህፃን በሆነበት ሰዓት አብዛኛው የሰው ልጅ ምንድነው የሚባለው ኢኖሰንት ነው ወይም ኢኖሰንስ አለው የሚባል አይነት ደረጃ ድረስ ቫልዩ ሲስተሙ የለውም፣ ገና አልተበጀለትም። ግን እንትኑ አለው በመሰረታዊ የሚወደውና የሚጠላው ጥሩ የሚለው መጥፎ የሚለው ይኖረዋል። ሴንስ ባያደርገውም ያው ኦን ዘ ባክግራውንድ አለው። እሱ ሴንስ ላይ ያደርገው ይችላል፣ ህፃኑ ልጅ ላይ ያደርገው ይችላል። ስለዚህ አንድ ልጅ ስለ ሪያሊቲ ያለው ንቃት የሚወሰነው በሚያዳምጠው፣ በሚያየው፣ በሚዳስሰው በስሜት ህዋሳቶቹ ወይም በሴንሶቹ በሙሉ ሴንስ ማድረግ በሚችልበት አቅም በሙሉ ሴንስ ያደረገውን ነው ወይም እሱ ጋር ደርሶ ወይም እሱ ደርሶባቸው ሴንስ ያደረጋቸውን ነው የሰው ልጅ ንቃቴ የሚለው። እዛ ንቃት ውስጥ ነው እንግዲህ እውነትም ውሸትም ያለው። ስለዚህ እነዚህ እውነትና ውሸት የሚባሉ ደግሞ ቅድም እንደነገርኳችሁ ማለት ነው የሰው ልጅ ሲወለድ ወደ ጥምር ኮንሽስነስ ነው የሚወለደው። እዛ ጥምር ኮንሽስነስ ውስጥ የሚወርሰው ንቃት ውስጥ ማለት ነው ምን የሚል አለ? ጥሩ የሚባል ወይም እውነት የሚባል ወይም መጥፎ የሚባል ውሸት የሚባል ነገር ኦልሬዲ እሱ ቀምሷቸው ወይም እሱ ዳሷቸው ወይም እሱ ጋር ደርሶ ሳይሆን የተወሰኑት ወይም እሱ በራሱ ፈቃድ ሳይሆን የወሰናቸው አስቀድመው በተወሰነ እንደዛ የተያዙ ነገሮችም እሱ ጋር ይደርሳሉ ማለት ነው። ያ እንዴት ነው እሱ ጋር የሚተላለፈው? እውቀት በሚባል መልኩ ነው። ስለዚህ ይሄ እውቀት የሚባለው ነገር የሰው ልጆች በሙሉ እንግዲህ ሌሎቹ ፍጥረታት ህያው ፈቃዳቸውን ተጠቅመው የህያው ፈቃድ የፈቃድ እውቀት ነው ያላቸው። የሰው ልጅ ግን የተጠራቀመ በመጻፍም ይሁን በትርክትም ይሁን በተለያየ መልኩ የተላለፈለትን ጥምር እውቀት ነው የሚይዘው። ወይም ደግሞ ይሄ በትምህርት ቤት ሄዶ አንዱ ከአንዱ ያሻሻለው አንዱ ለአንዱ ያወራረሰው የመጣን እውቀት ነው እንጂ እንደ አዲስ የሚያውቀው እውቀት የለም። ለዛም አልተፈቀደም። በዛው አንድ ሰው ያወቀውን ሁላችንም እንድናቅ እንገደዳለን። ስለዚህ አንድ ሰው በጣም ካልቸራል በሆነ ወይም በጣም ሃይማኖታዊ በሆነ ኢንቫይሮንመንት ውስጥ ቢያድግ ያ ኢንቫይሮንመንት የሚሰጠው የእውነትና የውሸት የራሱ መሰረታዊ ትርክት አለው ወይም እውቀት አለው። ስለዚህ እግዚአብሔር በሚባልበት ቦታ ወይም ደግሞ ስለ ፈጣሪ በሚወራበት አይነት ማህበረሰብ ውስጥ ያደገ አንድ ሰው በጣም ህግ የሚፈራ ለማክበር የሚሄድ እንደዛ አይነት ነገር ተጽዕኖ ያለበት በተለይ ኢትዮጵያ ውስጥ ሆነ ያለ ነው ባህልና ሃይማኖት በጣም ተጽዕኖ ያለበት ሀገር ስለሆነ በእንደዚህ አይነት ያድጋል ማለት ነው። ወደ ዌስተርኑ ከሄድን ደግሞ ኦልሞስት ስለ ግላዊ መብት፣ ግላዊነት እንደዚህ አይነት ነገሮች፣ ዲሞክራሲ እንደዚህ አይነት ነገሮች የሚቀነቀኑበት አይነት ማህበረሰብ ስለሆነ ደግሞ እዛ አካባቢ ያለ ሰው ደግሞ ራስን ስለመፈተሽ ራስን ስለማግኘት በስሜት መረን ሆኖ ማለት አለ አይደለ ይሄ ነፃነት በሚል አካሄድ ብዙ አይነት ሙከራዎችን እስከ ማድረግ ድረስ የሚካሄድበት አይነት ደግሞ አለ ማለት ነው። ስለዚህ በዚህኛው ማህበረሰብ ያደገው ጭምት ሲሆን በዛኛው ያደገው ደግሞ ልቅነት ያክል ድረስ የሚሄድ አይነት እንትን ይኖረዋል ማለት ነው። ስለዚህ ቤዚክሊ እውቀቱ ነው አንድን ሰው ስለ ሪያሊቲው ወይም ንቃተ ህሊናውን የሚወስነው ወይም ንቃተ ህሊናው በኋላ ላይ እየተደረከ የሚሄደው ወይም ራሱን ሩት እያደረገ እየተገነባ የሚሄደው እውቀት ላይ ነው ማለት። ስለዚህ ንቃተ ህሊና ኢኔትሊ ቢኖረው የሚያሰው ከዛ ከአካባቢ በሚያገኘው እውቀት ደግሞ ያዳብረዋል ወይም በዛ ላይ ይገነባበታል ማለት ነው። ስለዚህ የሚገነባው በሁለት መልኩ ነው፣ ጥሩ መጥፎ፣ እውነት ውሸት የሚባለው። ጥሩና መጥፎ የሚለው ስለሚጠቅመውና ስለሚጎዳው በሚል አይደለም። ጥሩና መጥፎም ከማን አንጻር ነው የሚለውንም ገምግሞ አይደለም። አንድ ሰው ጥሩና መጥፎ የሚለው በቃ ጥሩ የተባሉ ኦልሬዲ ነገሮች አሉ፣ መጥፎ የተባሉ ነገሮች አሉ እውቀቱ ላይ ማለት ነው። ለምንድን ነው ጥሩ የተባለው ለምንድን ነው መጥፎ የተባለው የሚለውንም ነገር ከፈተሻ በጣም የፈተሸው በጣም ኦቨር የፈተሸው እብድ ይባላል ወይም ከማህበረሰቡ ጋር ይጋጫል ወይም ፈላስፋ ይባላል ማለት ነው። አንዳንዱ ደግሞ በጣም ከነገሮቹ ጋር ይዋሃድና ማለት ነው ለማየት ሁሉ ያቅተዋል ሌላ ነገር በቃ ሁሉ ነገሩ የተባለው ማህበረሰቡ ያለው ነው ማለት ነው። እንደ አዲስ ከነገሮች ጋር የመገናኘትንም የፈቃድ ቻንሱንም ያጣል ማለት ነው። ስለዚህ እውቀቱ ነው ይመራው ማለት ነው። እውቀት ነው በጣም የሚገርማችሁ ነገር የሰው ልጅ በጣም ብዙ ማንነት ነው ያለው። አሁን ቅድም ከዚህ በፊት በነበረን ቪዲዮ ላይ
ፈቃድ የሚባል አንድ ማንነት አንስተን ነበረ። ይሄ እውቀት የሚባለው ፈቃድ የራሱ ሌላ እውቀት አለው። ግን እውቀት የሚባለው ይሄ ነገር ግን የሚሰራው አእምሮ ላይ ብቻ ነው። አእምሮ ደግሞ አንድ የሰው ልጅ ክፍል ነው። ስለዚህ አእምሮ በሚባለው ክፍሉ በሚያውቀው አንድ ነገር ወይም እውቀት በሚባለው ቱል አካባቢውን ይፈትሽበታል ማለት ነው። እውቀቱም ያው ቅድም እንዳሳየዋቸው የተበረዘ አያያዝ ያለው ወይም እሱ በራሱ ፈቃድ በነፃነት ያበጀው ሳይሆን ኦልሬዲ ከተበጀ ነገር ጋር አጠገቡ ካለው ተጽዕኖ የተነሳ ኦልሬዲ የተሰደረለት የተቀመጠለት የተሰጠው ነገር እንጂ እሱ በነፃነት ያየው እንዳልሆነ አይተናል። ስለዚህ ከዛም አልፎ ተርፎ ደግሞ ያቺ እውቀት የምትባለው የምትሰራው አንድ ክፍል ብቻ ነው። ስሜት ለምሳሌ እውቀት አያውቅም። አእምሮ በሚያውቀው እውቀት ሰው ልጅ ለመምራት ሲሄድ ወይም አንድ ነገር እውነትና ውሸት ብሎ ለመለየት ሲሄድ፣ ስሜት ግን ከዚህ ውጭ ነው። እውቀት የሚባለው ዲፋይን ማድረግ አንድ ነገር ነው ማለት ነው እንጂ ለምን እንደሆነ አይናገርም። ነው ካለ አንድ ነገር ህግ እየሆነ ይሄዳል ማለት ነው። ስለዚህ እዛ ህግ ውስጥ ደግሞ እውነትና ውሸት ይባላል። እውነትና ውሸት ዲፋይን ተደርገው ለአንድ ሰው ተሰጡት ማለት እዛው ጋር ያ ሰው ቦክስ ውስጥ ገባ ማለት ነው። እውነት በራሱ ነገሮችን ዲፋይን ያደርገው ወይም ሁሉም ነገር ትርጉማቸውን የሚያገኙት ከእውነት ነው እንጂ ሰው እውነትን ትርጉም አይሰጠውም። ወይም ማንም ተነስቶ ዲፋይን ሊያደርገው አይሄድም። ዲፋይን የማይደረግ ነገር አለ ማለት ነው። እውቀት የማይጨብጠው እውቀት እንዲህ ነው ብሎ የማይቋጨው ወይም እንዲህ ነው ብሎ የማይደመድመው ነገር አለ ማለት ነው። ሌሎቹ ነገሮች በሙሉ ግን ማለት ነው ለምሳሌ አንድ ነገር መጥቶ ከወተወተ ነኝን ካንተ ከጠበቀ ካንተ ከፈለገ አንተ ጋር መጥቶ ከሆነ እውነታውን የሚያገኘው ወይም እውነትነቱን የሚላበሰው ያ ነገር ውሸት ነው ባጭሩ። ካንተ ጋር መፈታተሽ ጋር ደረጃ ድረስ ከደረሰ ያ ነገር ውሸት ነው። ለምሳሌ አየር የሰው ልጅ የስትንፋስ ህይወት መሆኑ እውነት ነው ውሸት ነው ውስጥም አይኬድም። ልትመረምር ሄድክ ቀን በቃ አየር እናንተ የተለያያችሁ ቀን ያልቃል። የስትንፋስ ህይወት ስላለው የሰው ልጅ ማለት ነው። ስለዚህ እንደዚህ ያለ ነገር ነው እውነት ማለት ዲፋይን የተደረገ ነው። የሰው ልጅ 2 ጆሮ አለው በቃ አለቀ። 2 ጆሮ አለው ፍጥረታዊ ማንነት ነው። የሰው ልጅ 2 አይን አለው እንዲህ በስጋው ያለው ቅርጹን ነው የማወራችሁና እንዲህ ያሉ እውነታዎች ሊሰረዙ የማይችሉ እውነታዎች አሉ። አሁን ራሱ በተፈጥሮ የሰው ልጅ ሲኖር የሚያያቸው ግን ስላልተመለከቱት ጥያቄ ስላልሆኑበት ጉዳይ ስላላላቸው አያያቸው። ጉዳይ የሆነበት በሙሉ ጥያቄ የሆነበት በሙሉ ችግር የሆነበት ነገር በሙሉ ግን እውነት ያልሆነው ነው ማለት ነው። ስለዚህ ምን እያለን ነው? እኛ እውነት ስታገኘው የምታውቀው ነው። እውነት ስታገኘው የምታውቀው መሆኑ በጣም እርግጠኛ ሆንኩት ስለ ሰውየው አይደለም። ወይም እኔ እውነት ሳገኘው ወይ እውነት ሲያገኘኝ እውነት መሆኑን ያወቅኩት ከኔ የአእምሮ የእውቀት አቅም የተነሳ አይደለም። ወይም ጎበዝ ሰው ስለሆንኩ አይደለም። ወይም ጥሩ ሰው ስለሆንኩ አይደለም። ወይም መጥፎ ሰው ስለሆነም እንትን የሚለው ሰው የለም። ስለዚህ እውነት ሲያገኘን እሺ እንስጣው፣ ኃላፊነቱን የቤት ስራውን ለእውነት ይሰጥ። እውነት ሲያገኝ እውነት መሆኑን ማስረገጥ አቅምም አለው፣ እውቀቱም አለው፣ ኃይሉም አለው፣ ችሎታውም አለው፣ ጥበቡም አለው። ስለዚህ ምድር ለምሳሌ ይሄን አንድ ትልቅ ውሸት የዋሸችው ለሰው ልጅ ይሄ ነው። አንድ ሰው ጥሩ ሲሆን ደግ ሲሆን አሉ አይደል የሚያሟላቸው መሰረታዊ ነገሮች እነዚህን ሲያሟላ እንዲህ ሲሆን ህግጋትም አሉ። አንዳንዱ ጋር 10 ህግጋት አሉ፣ አንዳንዱ ጋር ብዙም ሊሆኑ ይችላሉ፣ አንዳንዱ ጋርም ያለ ህግ መኖር የሚል ነገርም ሊኖር ይችላል። ግን ህግ የማይመራው ሰው የለም። ሁሉም ሰው በህግ ስለሚመራ ያ ህግ የሚመራበት ምክንያት ለምንድን ነው? ያችን የሆነች ጥሩ የምትባል ዴፊኒሽን ወይም እውነት ይፈልጋታል የምትባለውን ዴፊኒሽን ለማግኘት ነው ማለት ነው። ግን ተውት፣ ያለዛ ነው የምላችሁ እውነት ይገኝ እንጂ ወይም እውነት ያገኛችሁ እንጂ ይችላል። ስለዚህ ያለቀለት መፍትሄ ያለው ነገር ላይ ነው ይዘናችሁ ስንሄድ የሚል ስንላችሁ እንዲሁ ከመሬት ተነስተው ወይም ተስፋ ለመስጠት አይደለም። እንዲህ አይነት ተጨባጭ ነገር ነው። አጠገባችሁ ያለው ነገር በሙሉ ዲፋይን የተደረገው ከእናንተ በፊት ነው። ወይም ንቃተ ህሊናችሁ ነቃው የሚለው የሚያየው፣ የሚሰማው፣ የሚያዳምጠው እንዲያይ፣ እንዲሰማ፣ እንዲያዳምጥ ወደ ተገደደው ነገር ላይ ብቻ ነው። ወይም ወደ አስገደደው አእምሮ አየ ወደሚለው እውቀቱ ሊተረክለት ወደሚችለው እዛ ውስጥ ደግሞ ዲፋይን ይደረጋል። ዲፋይን ከተደረገ ታሰረ ያ ሰው ማለት ነው። እዛ ውስጥ ብቻ የሚቀረው ያ ብቻ ነው የሚታየው። ስለዚህ እውነትና ውሸት እንዲህ በጣም የተራራቁ በማንነት ማይገናኙ ወይም ደግሞ ውሸትን ዲፋይን ማድረግ ይቻላል፣ እውነትን ግን ዲፋይን ማድረግ አይቻልም። ስለዚህ እንዲህ ባለ መልኩ ግን ከእውነት ተካፍላችሁ ወደ ፍጥረታዊ ባህሪያችሁ መመለስ ይችላላችሁ። በሚቀጥለው እስክንገናኝ ድረስ ለዛሬው እንግዲህ እውነትና ውሸት በሚለው አርዕስት የነበረን ትምህርት በዚህ ያበቃል።